እነዚህን ምልክቶች ወይም ስሜቶች ፈጽሞ ችላ አንበላቸው። የመጀመሪያው ሽንት ቶሎ መሽናት ነው። አሁን ሸንተን አሁን ደግሞ ወዲያው ብላደራችን ይሞላል። ይህ በሚሆንበት ሰዓት ምን ገጥሞኝ ይሆን ብሎ የሽንት ምርመራ ማድረግ ተገቢ ነው። በቀጣይነት ደግሞ የውሃ ቶሎ መጥማት፣ አሁን ጠጥተን አሁን ሻይ ብንጠጣ ውሃ ብንጠጣ ጥማችንን የሚቆርጥ ነገር አለመኖር። በቀጣዩ ደግሞ ምግብ አሁንም ያገኘነውን ሁሉ እንድንመገብ ሲሆን የምግብ ፍላጎታችን መጨመር፣ የፈለገ ያህል ደግሞ ብንተኛ የድካም ስሜት መጨመር፣ እንደዚሁም ደግሞ በቀን 8 ሰዓት እንኳን ተኝተን በቀንም በሌሊቱም የቁም እንቅልፍ መውሰድ። ቀጣዩ በቀላሉ የቁስል አለመዳን ማለት ነው። ትንሽ እንኳን ጭረት ቢነካን፣ ድመት ቢቧጭረን፣ ውሻ ቢቧጭረን ቁስል ቶሎ አለመዳን ይሄ ሌላው ምልክት ነው። በቀጣይነት ደግሞ እንደዚሁ የፈለገ ጥላ ላይ እንኳን በሆነን የላብ ቶሎ ማላብ ስሜት ሲሰማን፣ እነዚህ ምልክቶች በአጠቃላይ የሚያመለክቱት የስኳር ህመምን ምልክት ስለሆነ እንደዚሁ ችላ ብለን እንዳንተዋቸው ሐኪሞቻችን ጋር ሄደን እንመርመር። ስለ ስኳር ህመምና እንክብካቤ በዚህ ቻናል በርከት ያሉ ትምህርቶች ይሰጣሉ። ቻናሉን ፎሎ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ እንድናቀርብላችሁ የምትፈልጉትን የትምህርት አይነት በዚህ ቻናል ኮሜንት ባክሱ ላይ ያስቀምጡልን። አዘጋጅተን ለሚበጅ የሚጠቅም የሚገነባ ትምህርቶችን እናቀርባለን ማለት ነው። እናመሰግናለን።